ሰላም ጤና ይስጥልን እንዴት አላችሁ? ከቻይና ቤጂንግ የኢቪ አድቫንስ ኢንተርናሽናል ትሬዲንግን እና ጉብኝቴን ጨርሼ ወደ እናት ሀገር ኢትዮጵያ በኢትዮጵያ አየር መንገድ በረራዬን አድርጌያለሁ ማለት ነው። እንግዲህ በቆይታዬ ብዙ ብሎጎችን እና ቪዲዮዎችን ለመስራት ብዙ አልተመቸኝም ነበረ። ስለዚህ በዚህ ቪዲዮ ላይ የነበረኝ ቆይታ በአጭሩ ላሳያችሁ ማለት ነው። እንግዲህ እንደምትመለከቱት ሁሉም በሚባል ደረጃ የኤሌክትሪክ መኪኖች ሴክሽን የሆነ ቦዲያቸው ወይም ደግሞ ፓርታቸው ለትምህርት ወይም ደግሞ ለትሬኒንግ እንዲመች ተደርገው የተዘጋጁ ናቸው እንደምትመለከቱት ማለት ነው። እንግዲህ አብዛኞቹ የኤሌክትሪክ መኪኖች እዚህ ይገኛሉ። ከእነዚህ ውስጥም እንግዲህ የቴስላ፣ የቢዋይዲ፣ የቮልክስዋገን፣ የአይዲ ምርቶች፣ የአውዲ፣ የቢኤምደብሊው፣ የመርቼዲስ፣ የቶዮታ፣ የኒዮ፣ የቢዋይዲ፣ የዲኤምአይ፣ የሃይብሪዶችም የኤሌክትሪክ መኪኖችም ሁሉም የኤሌክትሪክ መኪና እና የሃይብሪድ የኤሌክትሪክ መኪኖች ማለት ይቻላል እዚህ ይገኛሉ ማለት ነው። እንግዲህ እነሱን በደንብ ለማየት ሞክሬያለሁ ማለት ነው። እንግዲህ በቆይታዬ የነበረኝን የኤሌክትሪክ መኪና ኖሌጅ አፕግሬድ አድርጌ እንደምትመለከቱት የኢንተርናሽናል የሆነ ሰርቲፊኬትም አግኝቻለሁ ማለት ነው። ስለዚህ በኢትዮጵያ እንግዲህ ሰርቲፋይድ የሆነ የኢቪ ባለሙያ ለመሆን ችያለሁ ማለት ነው። ስለዚህ በቀጣይ ስለ ሰርቪሳችንና ስለምንሰጣቸው አገልግሎቶች በደንብ የምነግራችሁ ስለሆነ የቲክቶክ አካውንቱን ፎሎ በማድረግ የዩቲዩብ ቻናላችንን ደግሞ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጠይቃለን ማለት ነው። አመሰግናለሁ።